እንቀመጥ የሚራስ ማርያም ፍቅሪና ህይወቴ ክብሬ መሰረቴ ሀብቴና ንብረቴ ነየልጅነቴ መቼም አልረሳህም እስከ ዕለተ ሞቴ ሳይህ እጠግባለሁ አትጥፋ ከፊቴ መቼም አልረሳህም እስከ ዕለተ ሞቴ ሳይህ እጠግባለሁ አትጥፋ ከፊቴ። ሰላም እንዴት ናችሁ? ውድና የተከበራችሁ ውድ ቤተሰቦቻችን ሰላም ናችሁ ወይ? እግዚአብሔር ይመስገን እኛ ደህና ነን አለን። እንግዲህ ምን ያደረኩ እንደሆነ በእውነቱ እውነት ለመናገር አላውቅም፣ ግን ያለሁበትን ሁኔታ ታውቃላችሁ ብዬ አስባለሁ። ከጓደኛዬ ጋር ከሚልኮ ጋር የተፈጠረውን ታውቃላችሁ። ሚልኮ ስሜታዊ ሆና አዲስ አበባ መጣለች። አዲስ አበባ በደረስ ደግሞ የተከትያት እንዳመጣው ታውቃላችሁ። እንደመጣሁም ደግሞ ሳልውል ሳላድር ሳላርፍ ነው ቀጥታ እሷ ያለችበት ሄጄ የነበረውና ያ ነገር ትንሽ እሷን አስቆጥቶ ነበረ እና በስልክ አውርቻት ነገሩን እንደምንፈታው ማለት ሰላም እንደምናወር ዛሬ እዚህ ጋብዣታለሁና እርግጠኛ አይደለሁም ትመጣለች አትመጣም እርግጠኛ አይደለሁም። ይህ ቪዲዮ የሚደርሳችሁ ከሆነ መጣለች ማለት ነው። እና ይሄን ሁሉ ያዘጋጀሁት ዝም ብሎ ተነጫናጭና ተናዳጅ ናት። የሆነ ሴት ልጅ አይኗን የሚጋርድ ነገር ትወዳለች ይባላልና የጓደኛዬ ምክር ነው። እንደዚህ አድርገህ በተጠራትና ያለውን ነገር ለብቻችሁ ሆናችሁ ብታወሩ በጣም ሰላም የምታወርዱ ይመስለኛል ብሎ ስለመከረኝ ነውና ይሄንን ለማድረግ የተገደድኩት። ቤተሰብ በቃ ስለሚልኩ ምን እንደምላችሁ አላውቅም። የምር እርግጥ ነው ከኢቲ ጋር ድሮ ፍቅር ጀምረው ነበራቸው ፍቅር በማላቸው ነበረ እና በሆነ አጋጣሚ ያው እሷም ለትምህርት ስትሄድ ከሱ ጋር ትንሽ ብቻ የመራራቅ ስሜት ነበር በመሃላቸው። ከእድል ጋር ከኢቲና እድል በመሃላቸው የነበረውን ነገር ታውቃላችሁ፣ ለእናንተ አልነግራችሁ እና ሚልኮ ከትምህርት ገበታዋ ስትመለስ ከኛ ጋር ነው አብዛኛውን ጊዜ ታሳልፍ የነበረውና በቃ በዛ መሃል በመቀራረብ ውስጥ እሷ ፍቅር ይዞኛል። እንደዚህ ነው ብዬ በቃል የማልገልጸው ፍቅር ከሷ ይዞኛል። እውነት ነው የምር። ከዚህ በላይ መግፋት አልፈልግም። ይህ የመጨረሻ ነው። ዛሬ በቃ አይኔን እያየች እውነቱን እንድትነግረኝ። ኢቲን ስለምታፈቅረው ነው? እኔን ስለማትፈልግ ነው? ወይስ ፍቅር የሚባለውን ነገር አልፈልግም ነው? ለኔም ለእናንተም ቁርጥ ያለ መልሷን ዛሬ ትሰጠናለች ማለት ነው። እኔም የመጨረሻዬ ነው። ከዚህ በኋላ እርግጠኛ ነኝ ሚልኮ ከአፏ ይድነቃቸው አልፈልግም፣ በቃ ፍቅር የሚባል ነገር ከአንተ ጋር አልፈልግም ብላ የምትለኝ ከሆነ ቤተሰብ እውነቴን ነው። ከዚህ በኋላ እያነባው እያለቃቀስኩ እናንተ ጋር አልመጣም። ይህም ደግሞ ትዝ ካላችሁ አርባ ምንጭ ሳለን የተሰጣት ጊፍት ነው። ጥላው ነበር የመጣችውና መጀመሪያ የነበራትን ነገር ላስታውሳት በሚለው ነው ይህን ነገር ያመጣሁላት። እርግጠኛ ነኝ እኔን ባትቀበለኝ ይህን ስጦታ ትቀበላለች ብዬ አስባለሁ በእርግጠኝነት። እና ያለሁት የሰው ቤት ነው። ሰው አስቸግሬ ነው ይህን ሁሉ የማደርገው። ይህን ሁሉ መስዋዕትነት ከፍዬ ሚልኮ እምቢ ብላ ብትለኝ እኔ ቅርብኝ ብዬ ማልወስንበት ምንም አይነት ምክንያት አይኖረኝም። በእውነት የምሬን ነው። ቪዲዮውን እስከ መጨረሻ አይታችሁ ከሆነ ጓደኛዬ ና አረፍ በል መጀመሪያ እረፍና ሻንጣህን አስቀምጠ ምናምን ብዙ ነገር ብሎኛል። ግን አልሰማውም ብዬ በተራበ ሁዴ ነበር ከመኪና እንደወረድኩ እጂ ሚልኮን ለማግኘት የወሰንኩት። ግን አልተቀበለችኝም። ያቺ እህቷቱን ያክስቷ ብቻ ውሻ አድርገው ነበር ያባረሩኝ። አልተናደድኩም፣ በእውነት ምንም ቅር አላለኝም። እና ሚልኮን ዛሬ እኔ ያለሁበት ጋብዣታለሁ። ይህ ልሰጣት ስለሆነ ምር ብለሽልኝ ነይ
ብያታለሁ። ያው እንደምናወራ ነው የምታውቀው። በቃ አውርተን እንደምንለያይ ትመጣለች። የቀረውን ቪዲዮ ማለት እሷ ስትመጣ እቀጥልላችኋለሁ። ሰው በአቅሙ ነው እንደሌላው ሆቴል ሄጄ ሰፊ ትልቅ ነገር ምናምን ማዘጋጀት እንደማልችል እናንተም ታውቃላችሁ። እና ደግሞ ሌላ ጊዜ ሰፋ ያለ ነገር አዘጋጅ ብላችሁ የምትሉ ሰዎች ካላችሁ ለብቻ ኢንቦክስ ነው ምንድነው የሚባለው በዩቲዩብ ብቻ አስለምደሽኛል ሰው ማፍቀር መታመን ምናምን ማናለ እንዳንቺ ለኔ የሚሆን እንኳን ደህና መጣሽ። ባብቶ ነው ለኔና ላንቺ ሰፊ ናት ብዬ አምናለሁ። ምን የሚመጣ እንግዳ አለ ወይስ አንቺ እንግዳ አይደለሽ ለዚህ ቤት? ለምንድን ነው እዛ ጋር የምትሆኚ? እዚህ አትሆኚ? እኔ እዚህ ሆናለሁ። ምንድን ነው ኡፍ እንዴት ነሽ? ማለት የሚመጣ እንግዳ አለ ወይስ? አንቺ ለዚህ ቤት እንግዳ አይደለሽ እንዴ? እንግዳ ነኝ እኮ ግን እኮ ላንቺ ነው። ላንቺ ለኔ ለምን? ምንድነው አጠፋው እንዴ? ምንድነው ምን አስፈለገ እንደዚህ በአበባ ምናምን ምን አስፈለገ? አሁን እየተቆጣሽ ነው? አይ አንቺ ልጅ ግን ባህሪሽ ተቀይሮብኛል። ለምን እንደሆነ ንገረኝ ነው። እኔ እኮ ሌላ ነገር አይደለም እንዴ። እሺ ምንድነው የምናወራው? ማለት ከስልክ የተለየ ነገር እናወራለን እናንተ? እየተቆጣሽ ነው። ተረጋጊ መጀመሪያ ሚልኩይ። ልናደድ በጣም ፈልጌያለሁ እኮ ግን መናደድ የለብኝም ብዬ ራሴን እያረጋጋሁኝ ነው። ማለት ለምን ትናደጃለሽ? ማለት የሚያናድ ነገር ነው እንዴ? ሴት ልጅ ትወዳለች እንደዚህ አድርገህ በተጠበቃት ስላለኝ ነው። ለዛ ነው እንጂ ምንም እንትን የለውም። በጭንቅላትሽ አንቺ ለምን መጥፎ ነገር ታስቢያለሽ? እሺ በቃ ግን አስፈላጊ አይደለም በሚል ነው። ገባ? እንደዚህ አበባ ጉዝጉዘ ሻማ ምናምን ይሄ አስፈላጊ ነው? እሺ ማለት በእኔና አንተ ማለት እንደዚህ አስፈላጊ አይደለም በሚል ነው። እና አንድ ደግሞ ቤት ውስጥ መፍጠር ይሄ ልክ አይደለም። እናንተ እንገናኝ ሻይ ቡና እንባባል እንጂ ተባባልነው። እኔ እኮ አዲስ አይደለሁም። ምን ያልሽ ነው እኮ? ካንተ መምጣቱ እኮ ነው የደበረኝ። ካንተ መምጣቱ ነው ከሰሞኑ ሁኔታ ጋር መምጣቱ ነው የደበረኝ ማለት። እሺ እኔ አልናገርም ብቻ። እሺ ቶሎ አውራና እንደዚህ ሆነ። ተቻልኩም አጥፋው እንዴ ምኑ ሻማዎቹ ታጠፋ ይሻላል። እኔ ማለት ያስጠላል እንዴ? ለምንድን ነው የምትቆጪው? ያውላ ሻማው ለምን ረበሸሽ? ሚልኩ እኮ ልናወራን አይደል? እኔና አንተ የተቀጣጠረው አንድ ቤት አልነበረም መገናኘት ነበረብን። ሲቀጥል ደግሞ እንደዚህ አድርገህ እንደምትጠብቀኝ ባቅ እኔ መጀመሪያው ነው አልመጣም። ሚልኩ ስለዚህ ምናወራውን እናወራና እኔ ልጅ ወይ ሳትመጪ ስለሚሄድ ያወራሽ ነው። ምን ልበልሽ? እኔ የምለውን ሁሉ አጠፋሽብኝ። ይኸውልህ እኔ ምን የምትለኝ ነገር የለውም። እኔ ብዙ የምልሽ ነገር አለ። መጀመሪያ ግን አንቺ ተረጋጊ። እሺ እጅን እኔ ላይ አታሳርፍ። እንዲህ ምን አይም ታረቅ ሆነ ጭራሽ እናድድብሃለሁ። እኔ እኮ እንድትረጋጊ ብዬ ነው የሚልኩ። ምን ሆነሽ ነው? ተረጋግቼ ነው ያለሁት። አይደለም አስፈላጊ አይደለም በሚል ነው እንጂ ምንም ያናደኝ ነገር የለም። ስለዚህ የምናወራው ነገር ካለ እንደ ትልቅ ሰው እናወራ። እናንተ ከአርባ ምንጭ እዚህ ድረስ መጣኔም ብለህ አይደለም ነው ማየውን ስህተት ሰራ። ኦኬ ይሄ ልጅ ከአርባ ምንጭ እኔም ብሎ ነው የመጣው ምናምን ብዬ ስልክህን አንስቼ አወራሁክ። ከዛ ደግሞ እንደዚህ ሩም በለው እኮ ይሄ ቆይ እኔ የሚልኩ አልገባኝም። አንቺን ማፍቀሪ ስህተት ነው? ደግመን ወደሱ እንመለስ። አይ እንመለስበት። እሺ አትቆጪ። ቆይ ጥያቄ ነው ማለት ስህተት ነው ማለት አንቺን የሚያስደስት ነገር ለማድረግ መሞከሬ ስህተት ነው? ጥፋት ነው? ለምንድን ነው አልዋጥልሽ የሚልሽ? እኔ ነገር ከመጀመሩ ነው ይቴ አሁን በማላችን ይሄን ነገር ካደረገ በኋላ ስሜትሽ ከነ ማላቅሽ ሚልኮ ነው አንቺው። ለምንድነው ይቴ ለምንድነው እንደዚህ አይነት ሐሳብ የሚመጣው ጭንቅላት ላይ? ለምን አይመጣም? እኔና ይቴ ምን ነበር? እውነቱን ማወቅ ፈልጋለሁ። እንደውም አሁን የምን እውነት ነው የምታውቀው? በቃ ማለት ይሄ ነገር አናዶሻል አይደለም? አዎ አናዶኛል። በጣም ነው ያናደደኝ። እሺ እርሺው፣ ይሄን ነገር እርሺው። በቃ ተይው
እስቲ እውነቱን ንገሪኝ። አይኔን እያየሽ ማለት ነው። እኔን እያየሽ አታመናጫጭቀኝ። ሲቀር ሁሉም ነገር ይቀራል። ገባ? እኔ እዚህ ጋር ልረዳ ነው የመጣሁት። ወደዚህ ልትጮህብኝ አይገባም። ተስማማን አይደለ? ስለዚህ አሁን እኔም ላናግር የመጣሁት እዚህ አዲስ አበባንም ምንም አትሰራም። ስለዚህ ወደ ሀገር ተመለስ። በቃ እኔ ልልም የምችለው ነገር ይሄ ነው። ከዚህ በላይ እኔ ስለኔ ማስረዳት የለብኝም አይደለ? ከኔ ተመለስ። ራስሽን ለዚህ አዘጋጅተሽ ነው እንደ የመጣሽ ማለት ነው። ምክንያቱም አንተንም ሆነ ይቴን ከዚህ በኋላ ላላገኛችሁ ለራሴ ቃል ገብቻለሁ። ቆይ እኔ የምልሽ እኔ ስታውቂኝ እኔ መጥፎ ሰው ነኝ? እኔ መጥፎ ናችሁ ብያለሁ? መጥፎ ሰው ነኝ ወይ? ጥያቄን መልሽልኝ። አይደለም ሆነልኝም አታውቅም። እና ምንድነው? ለምንድነው አልዋጥልህ ያልኩሽ? ለምንድነው ልትቀበይኝ አልቻልሽው? እንዴ አንተ ጥሩ ሰው ነው ማለት እኔ ፍቅርህን መቀበል አለብኝ? ኖ ሚልኩ ይቴም እኮ ጥሩ ሰው እኮ ነው። የሱንም ፍቅር መቀበል አለብኝ? ሚልኩ ተቀበለሽኝ እኮ ነበር፣ ግን ይቴ በማላችን ከገባ በኋላ መች ነው የተቀበልኩ? ይቴስ ደግሞ መች ነው በመሃላችን የገባው? ይሄ የጀመራችሁትን ቀልድ ራሳችሁ እዛው ጨርሱት እሺ። እንደ ትልቅ ነገር ካሜራ አስቀምጣችሁ ምናምን የቀለዳችሁብኝን ቀልድ ራሳችሁ ፍቱት። እኔ አይመለከተኝም። ግን አንተንም ሆነ ወንድምህን ለፍቅር እንደማላስባችሁ ታውቃለህ አይደለ? ነው አይደለ? ስለዚህ እኔና አንቺ ተቀበለሽኝ ነበር፣ እሱ መሃላችን ስለገባ ነው እንደዛ ብለህ እንድታስብ ራስህንም አትሸውድ። ተቀብላኛለች እኔና ሚልኮ ፍቅር ግንኙነት ጀምረናል ብለህ ራስህን አታሳምን። እንደዛ አልነበረም። እሺ ይሁን። እኔን አትቀበይኝም ነው የምትሄደው ወደ አርባ ምንጭ። እሱን እናውራና እኔ ልሂድ። አሁንም ይሄ ቀልድ ከሆነ አያምርም። እሺ ለምንድን ነው ቀልድ የሚመስልሽ? ቀልድ ከሆነ አያምርም። ለምንድን ነው ቀልድ የሚመስልሽ? እሺ መሽም ከአርባ ምንጭ አንቺን ብዬ መምጣት የቀልድ ነው የሚመስለው? ቀልድ ነው ወይ? እሱ ስላሳሰበኝ ነው እዚህ ድረስ የመጣሁት እንጂ እኔ እንደዚህ እንደማልመጣ ታውቃለህ። እሺ እሱ ካሳሰበሽ ልትረጂኝ ሞክሪ። ሚልኮ ልረዳ እየሞከርኩ ነው። አንዳችሁም እኔን አትረዱ። ሚልኮ በሚካኤል እየተረዳሽኝ ነው። ለኔ ልጨነቅ ነው። ልትረጂኝ ገብርኤልን ልጨነቅ ነው። በቃ እኔ እንድትጨነቂ አልፈልግም። እኔ ልውጣ እንዴ? ለምን ትወጫለሽ? ስለዚህ አርፈህ ተቀመጥ። እሺ እቀመጣለሁ፣ ግን ሲሚኝ ከቻልሽ ተረጋጊ። እኔ ምንም አላደርግሽም። እሺ ምን እንዳደርግ ነው የምትፈልገው? ምን ላደርግልህ? ሚልኮ እኔ እንድትረጂኝ ነው የምፈልገው። ምኑን? መጀመሪያ በሰከነ ሚልኮ ሆነሽ አድምጪኝ። እኔ እኮ ግራ ገባኝ፣ ከአቅሜ በላይ ሆነ። ሚልኮ አፈቅርሻለሁ እኮ ነው እያልኩሽ ያለሁት። ይሄ ነገር ደግመህ የምታወራ ከሆነ እወጣለሁ። ደግመህ የምትለው ይሄ ቃል ከአፍህ ደግሞ የሚወጣ ከሆነ እወጣለሁ። እሺ እኔ እዚህ የመጣሁት መች ነው የምትሄደው? መች ነው የምትሄደው? አፈቅርሻለሁ የሚለውን በምንድን ነው ለአንቺ ልገልጽልሽ የምመስለው? ምንድን ነው ማለት ያለብኝ? ሚልኩ እንዴ ምን እንድልሽ ነው የምትጠብቂው? እሺ ታፈቅረኛለህ፣ አመሰግናለሁ፣ እግዚአብሔር ያክብርልኝ። ግን መች ነው የምትሄደው ወደ አርባ ምንጭ? እሱ ላይ እናውራና ሳይመሽብኝ እኔ የምሄድ አይሻልም? እኔ አርባ ምንጭ መሄድ ለኔ መልስ ነው እኮ። እሺ ምን እንዳደርግልህ ነው የምትፈልገው? ምን ላድርግልህ? እሺ ለኔ ስሜት የለሽም እንበል። እሺ ለይቴ ስሜት አለሽ ወይ? ቀና ብለህ ቁጭ በል። ለይቴስ ስሜት አለሽ ወይ? ቀና ብለህ ቁጭ በል። ይቴን ታፈቅሪዋለሽ ወይ? ቀና ብለህ ቁጭ በልና ሚልኮ ሌላ ነገር አታውሪ። የምጠይቅሽን በትክክል መልሽልኝ። ይቴን ታፈቅሪዋለሽ ወይ ያልኩሽ ነው። አትጩህ። ሲቀጥል ደግሞ እኔ እንዲህ መመለስ ግዴታ የለብኝም። አለብኝ ግዴታ አለብኝ ወይ? አንተ በእንደዚህ ስላሽቆጠቆጥክ እኔ ለአንተ እውነቱን መናገር ግዴታ አለብኝ? አው ብለህ ትመለሳለህ? አይስ ብለህ ትገፋበታለህ? ለኔ ያለህን ስሜት ምንድነው ማድረግ ያለብኝ እኔ? አው ይቴን አፈቅረዋለሁ ብዬ ወደ ሀገር እንድትመለስ ነው ማድረግ ያለብኝ? አይ አላፈቅረውም ብዬ ጭራሽ እኔ ላይ ፍላጎትን ማባበስ ነው ያለብኝ? ነገረኛ እንዲህ ነው በለኝ። ስለዚህ አሁን ላስጨንቅም አልፈልግም። እዚህም ሆነ ሰው ሀገርም ሆነ እንድትንከራተት አልፈልግም። ጭንቅላቴም አይፈቅድም። ስለዚህ መች ነው የምትሄደው? እሄዳለሁ ሚልኮ። ምን ልታረገው ነው?
ወይኔ የኔ የምታረገው ነገር ግን ይታወቃል። ምናልባት ያንቺ ፍቅር አይኔን ስላወሩ ማደርገው አላውቅም ይሆናል። ይኸውልህ አሁን እኔ እናንተ እንጣላለን። እመኝ ከዚህ በኋላ ሁለተኛ የማታየኝ ምናልባት የውሸትም ቢሆን ሳቂልኝና የመጨረሻ ጊዜ አብረን የምንስቀው ጊዜ ቀን ይሆነናል። ያዥ አልጠጣም ቁጣር ገና እኔ ወይ ቁጣ እንዴት አስበኝ ነው በመቤቴ እንዴት እኔ ብታስበኝ ነው ምን አጠጥተ ምን ልታረግ አንቺ ልጅ ከመጀመሩ ምን ልታረግ አጠጥተ ምን ልታረግ ሰው አለ እኮ አብሮን ምን ሆነሽ ነው እንዴ? እንዴት ነው እንደዚህ አይነት ነገር የምታስቢው? ፕሊዝ ከቻልሽ ወደ ራስሽ ተመለሽና ለመጨረሻ ጊዜ ያዥ። እሺ በእኛ ሚልኩ ከዚህ በላይ እኔም አላስገድድሽም ከሷ ውጪ ማለት ነው። ቀርታ ይኸው እና ደግሞ በመቤቴ በቃ ከዚህ በላይ ጭንቅላቴ አትጫወት። ያውላ ሂድም ወደ አርባ ምንጭ ተመለስም አትመለስም እኔ አይመለከተኝም። ሰማህ አይደለ? አትመለስ ከፈለክ ግን እኔ በቃ ለምንድን ነው የተጨነቅሽው? ቆይ ወይኔ ሚልኮ እኔን እኮ ነው እያስደበርሽኝና ያስጨነቅሽኝ ያለሽ። ወይኔ ገዝተ ወይኔ ይድኔ እሺ ምንድነው ይሄ ሁሉ ሚኒንጉ ምንድነው? እኔ ለምንድን ነው አዲስ የሆነብሽ ነው ጥያቄው። ማለት ምን ማለት ነው? ከዚህ በፊት እንደዚህ አድርገህ ታውቃለህ? ምናልባት እንደዚህ ሆኖ አያውቅም ይሆናል። ግን ወይኔ አብረን ጠጥተን አናውቅም ከእሱ ጓደኞቻችን ጋር ነው። አሁን የሆነ ነገር ባታስብ እንደዚህ አታደርግም ነበረ። ነራስ ለሚካኤል እሺ መቼ ነው የምትሄደው? የኔ መሄድ ለምን አስጨነቀሽ? እሺ ለምንድን ነው እኔና አንተ አሁን የተገናኘነው? ለምንድን ነው? እሺ እንዴት ነው አይደል የምትፈልጊው? ለመጨረሻ ጊዜ ስትስቂ ማየት ፈልጋለሁ። ያዢ ሚልኮ ያዢ እና ደግሞ ራስሽን አታጨናቂ ከቻልሽ እራስ ቸርስ ለእስካሁኑ ለነበረን ጊዜ ምናልባት ወደፊትም ለሚኖረን ቸርስ ሚልኮ በእናትሽ እኔ እንድትጨናነቂ አልፈልግም። ነግሬሻለሁ። ሰማሽ? እኔ እንድታምኚ እፈልጋለሁ። እንዳሰብሽው ቅድም እንዳይሽው እንዳወራሽው ምንም አይነት ነገር የሚፈጠር ነገር አይኖርም። ይኸው አነሳሁልሽ እኮ ወይኑንም አስቻለሁ። ከዚች ከአንድ ብርጭቆ በላይ አንጠጣም። የምንጠጣውም ደግሞ ለመጨረሻ ጊዜ ነው ያልኩሽ ነው። እና ስትስቂ ነው ማየት የምፈልገው። ይሄ የተናደደ ፊትሽን አንሺው ፕሊዝ እባክሽ። ማለት ይሬ ምንም አላሰበም ብዬ ምን ላሰብ እችላለሁ? እንትን እንዳላለ ልረዳሽ እፈልጋለሁ። ምን ላሰብ እችላለሁ? በእናትሽ ሌላ ነገር አታውሪ። ግን ካልሽ ሌላ ነገር ቺርስ። መች ነው የምትሄደው? ምናልባት አሁን ተነስቼ ይችላል ሲመስለኝ መልሴ ተመልሶልኛል። ኦሬ ተመለሰልኝ ይመስለኛል። ከዚህ በኋላ ካንቺ ምንም አልጠበቅም። ይሄ ያስማማናል። ምናልባት ብደውልልሽ እንኳን እመኝ በዚህ ጉዳይ መቼም አላወራሽ። ቃሌ ነው ማለልኝ ቃሌ ነው አልኩሽ። ጀመር ለኔም ለእናንተም ጓደኝነታችን ይሻለናል አይመስልም? እሺ ማለት እኔ ብትረዱኝ ደስ ይለኛል። ይሄንን ወንድማዊ እንትኑን ላጣ አልፈልግም ከእናንተ ገባ? እሺ ለዛ ምናልባት
እያልኩሽ ያለው አላቅም እንዴት እንደምትረጂ በምን አይነት ወይ እንደምትወጂው አላቅም እያልኩሽ ያለው ለመጨረሻ ጊዜ ከነ ላታኝ ትችላለሽ እና ይህን ስልሽ እንድትረሺኝ አልፈልግም። እንድትረሺኝ በጭራሽ አልፈልግም። በምንም አይነት ሁኔታ ውስጥ እንድታስታውሽኝ እፈልጋለሁ። ከአንቺ ዘንድ መረሳት አልፈልግም። ምናልባት እንድታስታውሽኝ ምክንያት ከሆነሽ እዚህ በፊት እንዳይሽው ነበረ ማለት በደስታ ተከበሽ የምታረጊው ሁሉ የሚጠፋሽ። አሁን ግን የምታረጊው እየጠፋሽ ያለው በጭንቀት ውስጥ ሆነሽ እና እንድትጨነቂ አልፈልግም። ሚልኮ የሚፈጠረውና የሚሆነው ነገር ሁሉ እየነገርኩሽ ነው። ለመጨረሻ ጊዜ ነው አጠገብሽ ያለሁት፣ ለመጨረሻ ጊዜ ነው። አልቀበልም እንደማትይኝ ተስፋ አደርጋለሁ። ግን አስፈላጊ ነው እኔ ዙሪ ማለት አስፈላጊ ነው ወይ? አስፈላጊ ስለሆነ ነው ይሄን ያደረኩት። እንዳይገርምሽ ስለዚህ ነገ እሄዳለሁ አልከኝ። ምናልባት ማለት ምን ማለት ነው? ይሄድ ይሆናል። ከዛ በፊት እኔን ላለመቀበል ምክንያትሽ ምን እንደሆነ ማወቅ ፈልጋለሁ። ኢቴኔ ወይ ብዬሽ ኢቴና ታስገባ ብለሻል። ስለዚህ የሆነ ነገር ሊኖር ይገባል በመሀላችን። ያንን ነገር አስረግጠሽ ንገሪኝ ሚልኮ። የምሬ ነው። ከዚህ በኋላ ቃል እገባልሻለሁ መቼም ቢሆን አጠገብሽ መጥቼ አላስቸግርሽም። ብቻ ግን አንቺ እውነቱን ተናገሪ። እኔን ያንቺ እንደሆን መሆን እንዳልችል ያደረገኝን ነገር አስረግጠሽ ንገሪኝ። ምንድን ነው? የእውነት ከዚህ በኋላ ግን ተመልሰህ አትመጣም በህይወቴ? አልመጣም። ስለዚህ እርግጠኛ ነኝ አሁን አንተ ተመልሰህ አትመጣም። ይሄንን ነገር ብልህ ቃል እገባልሻለሁ ተመልሼ በድጋሚ አልመጣም። ለይቴ ስሜት እንዳለኝ ነው ማወቅ የምትፈልገው፣ እንዳለኝና እንዳለኝ። እሱን ብቻ አይደለም እኔ አንቺ መሆን ያልቻልኩበትን ምክንያት ንገሪኝ ሚልኮ። መጀመሪያው ምክንያት ይሄ ነው አይደለ? እሺ አሁን ከሱ ጋርም ያጣላክ ይሄ ነው። እኛ ተጣላን ጓደኛዬ ጋር ሰላም ነው። እኛ ዛሬ አንተ እንደምታስበው አይደለም። ለይቴ ምንም አይነት ቦታ የለኝም። ይሄንን አይደል መስማት የምትፈልገው እኮ? ሳወራ እመነኝ። መቼም ላታምነኝ መለፍለፍ አስፈላጊ አይደለም አይደለ? እሺ ሚልኮ። ስለዚህ አንተ እንደምታስበው ምንም ስሜት የለኝም ለይቴ። ለአንተም ደግሞ ጥሩ ቦታ እንጂ ያለኝ እኔና አንተ ያለንን ነገር ወደ ፍቅር መቀየር አልችልም። ምክንያቱም ጭንቅላቴ አይፈቅድም። ገባ አይደለ? እኔና አንተ መጀመሪያውን ስንግባባ በፍቅር አይደለም የተግባባ ነው አይደለም? ስለዚህ ከሜዳ ተነስቼ ለአንተ የምታደርግልኝን መልካም ነገሮች ሁሉ ወደ ፍቅር መቀየር አልችልም እኔ። ገባ አይደለ? ይቀጥል ደግሞ በህይወቴ ያሳለፍኩትን ነገር እያንዳንዱ ነገር ታውቃለህ። ተመልሼ ፍቅር ውስጥ ምገባ ሰው አይደለሁም። ገባ? እኔ ከስህተቶቼ የምማር ሰው ነኝ። ብቻ ያለውን ነገር ነግሬሃለሁ። ጭናት ምክንያትሽ? አዎ በቃ ከዚህ በኋላ ጓደኛ መያዝም አልፈልግም። ሚዝም ቢሆን ከአንተና ከወንድምህ ውጪ ነው። እሺ እሺ፣ ምርጫዎቼ ልትሆኑ አትችሉም። እሺ በቃ ተናደጂ። ምን እየቀለድክ ነው? ሙድ እያያዝክብኝ ነው። ሳወራ በትክክል አታዳምጠኝ። ምን እያረክ ነው?
ብቻ ያለው ነገር ይሄ ነው። በቃ እውነቱን ነው ማወቅ የፈለግከው ያለው ነገር ይሄ ነው። በቃ ሚልኩ ነገር ይሻላል። አሁን እኔ ይሄን ሁሉ ነገር ሳዘጋጅ አንቺ መጥተሽ እንድትጨነቂ አልነበረም ማለት ያሰብኩት እኔ ስቀን ተጫውተን እንደምንለያይ ነው። እንደውም ምን እያረክ ነው? ይርኔ ምን እያረክ ነው? ቆይ እንዴ አልጫማሽ ይርኔ ምን እያረክ ነው? እማይና እንዴ እኮ ነው አውልቃለሁ። ማውልቀም ቢሆን ሻውሪ አንዴ ይርኔ ምንም አይነት ነገር ከኔ ጋር ትጣላለህ? እሺ ኧረ በመቤቴ አንቺ ለምን ቆይ ቢሆንስ? እሺ ምን ማረግ ምን እያረክ ነው? እኔ የምልሽ አንቺ እንዳሰብሽው ቆይ እየተፈጠረ ቢሆንስ? ለምን ይፈጠራል? ለምን እኮ እኔ መቤቴን እንደዚህ አይነት ነገር በጣም የምጠላው ይርኔ። እሺ ዳንስ አልጨፈራ አልችልም። ትንሽ አልችልም። ችግር የለውም። እሺ በመቤቴ እኔ ምንም አልችልም። ይኸውልህ ይርኔ በመብርሃን እሺ አታስጨንቀኝ በቃ። እሺ ይኸው እየሳኩልህ አይደል እንዴ? በመቤትሽ አትሄድ። እያየሁት እኮ ነው። ስነ ስርዓት በቃ ያው የጨፈርኩት በቃ የጨፈርኩኝ ነው። እኔ ላይ አልችልም። ለምን ተቆይ የሚጎዳ ነገር ታውጣ። እሺ ያየሁት ነው። እሺ በቃ ይበቃናል። ኧረ ይበቃናል። ምን ለምን ድርጅት የምታገኘው? እሺ በመቤቴ በቃ እኔ ተናድጄ ልወጣ ነው የምትፈልገው? ስለዚህ በቃ እሺ ዞር በል በመቤቴ። እኔ እየጨነቀኝ ነው ጌታ እየጨነቀኝ ነው። እኮ የምታደርገው ነገር ልክ አይደለም። እረፍ በቃ እኔ እየተጨነኩኝ ነው። እረፍ እኮ እረፍ። ምንድን ነው የሚያስጨንቅሽ? እረፍ ይርኔ መቤቴን እጣላለሁ። እሺ ሁለተኛ መቤቴን ሁለተኛ እንዳትደውልልኝ። አታስቀምጠኝ ሚልኮ